በትን ሚንስ አመቻቻለሁ ማለት ነው። እስከ መጨረሻው ደቂቃ መቆየት አትርሱ። ወደ ጉዳያችን እንግባ። የመጀመሪያው ጥያቄ ትሩ ኦር ፎልስ ነው። እንግዲህ እዚህ ላይ እንደምትመለከቱት ይታያችኋል ብዬ ተስፋ አደርጋለሁ። እስኪ አብረን እንመልሰው ማለት ነው። አንደኛው the best entrepreneurs are passive in facilitating and harness for creativity of other people and starting of any business ይላል። እንግዲህ እዚህ ላይ አክቲቭ ቢለው ኖሮ ትሩ ይሆን ነበር። ፎልስ የሆነው ለዛ ነው። ፓሲቭ አይደሉም። ቤስት የሚባሉ ኢንተርፕሪኒየሮች ፓሲቭ አይደሉም ማለት ነው። ስለዚህ ፎልስ ያለው ለዛ ነው። ሁለተኛው ጥያቄ the business plan should be prepared by entrepreneur ይላል። however he or she may consult with many other sources in its preparation ይላል። እንግዲህ ቢዝነስ ፕላን እንግዲህ ሞር በኢንተርፕሪኒየሮች ቢዘጋጅ ነው የሚመከረው። ነገር ግን የተለያዩ ሶርሶችን ግን ኮንሳልት ማድረግ አለባቸው። ስለዚህ ይሄ ትሩ ነው የሚሆነው ማለት ነው። የተማረ ያው እንዳጋጣሚ ሆኖ ከስሯል። ትሩ ነው የሚሆነው ማለት ነው። ሶስተኛው ጥያቄ in 18th century a person who has signed a contractual agreement with government to provide specific products or to perform service was considered as entrepreneur ይላል። ይሄ በ18ኛው ሴንቸሪ ያው ሞር እዚህ ላይ ሞጁሉ ታገኙታላችሁ። ይሄ ስለ ኢንተርፕሪኒየርሺፕ እንዴት ተጀመረ ምናምን ስለሚለው እዛ ላይ አለ። በ18ኛው ሴንቸሪ አይደለም ማለት ነው። ስለዚህ ፎልስ ይሆናል ማለት ነው። ጊዜው ይለያያል ማለት ነው። አራተኛው ጥያቄ real entrepreneurs they believe that being grateful for what they have opens up to receive more, and one reason that is true because those who are grateful appreciate why they are given ይላል። እንግዲህ ትክክለኛ ኢንተርፕሪኒየር የሚባሉ ሰዎች ባላቸው ነገር የሚደሰቱ ናቸው፣ አመስጋኝ ናቸው። ያላቸውን ሲያመሰገኑ ባላቸው ሲደሰቱ ሞር እየተጨመራቸው ይሄዳል ማለት ነው። ለዛ ነው ትሩ የሆነው ማለት ነው። እንግዲህ ወደ ሁለተኛው ፓርት እስኪ እንግባ። ሁለተኛው ፓርት choose the best answer from the given alternatives ይላል። ትክክለኛው ምርጫ ምረጡ ማለት ነው። አንደኛ ጥያቄ all are quality of good entrepreneur except ይላል። good entrepreneur ልንለው የምንችለው አንድ ኢንተርፕሪኒየር በጣም ኳሊቲው ጉድ ነው፣ በጣም ጥሩ ነው፣ ጥሩ ደረጃ ነው ያለው፣ አስተሳሰቡ ጥሩ ነው ልንለው የምንችለው በምን ኬዝ ነው ይላል። ከዚህ ውስጥ ያልሆነው ነው የሚለው ፖሊሲ የሆነው ስለሚል ኤክሴፕሽን ስለሚል ማለት ነው። they are persistent for any business activity ይላል። persistent ማለት persistency ቋሚነት ነው። ቋሚ ናቸው ወይም በጽኑነታቸው ብዙ ጊዜ ጸንተው ነው የሚኖሩ ማለት ነው። አንድ ቢዝነስ ከጀመሩ ለምሳሌ ብዙ ሰዓት አብረው የመቆየት አቅም አላቸው ነው የሚለው። ይሄ ትክክል ነው። they are communicative and informative seekers ይላል። ሲክ ማለት መፈለግ ነው። ኢንፎርሜሽን ሲከርስ ማለት መረጃ የሚያነፈንፉ አነፍናፊዎች ማለት ነው። ኮሙኒኬቲቭ ስኪላቸውም ሃይ ነው ማለት ነው። የመናገር አቅም አላቸው ምናምን። they don't worry about success and they fear risk ይላል። እንግዲህ ስለ ሳክሰስ አይጨነቁም አይባልም። ኢንተርፕሪኒየር ሆኖ ስለ ስኬት ማይጨነቅ የለም። ስለዚህ they feel a sense of ownership ወይም የባለቤትነት መብት ይሰማቸዋል፣ ስሜት አላቸው ምናምን። ይሄ ትክክል ነው። ነገር ግን don't worry ይላል፣ ምንም አይጨነቁም ይላል ማለት ነው። ይሄ ስህተት መሆኑን እንዴት ይዙልኝ እፈልጋለሁ። ሁለተኛው ጥያቄ all are the factors which affect entrepreneur growth ይላል። exception ነው። ይሄም ትክክል ያልሆነው ማለት ነው። ኢንተርፕሪኒየራል ግሮውዛችን ወይም የኢንተርፕሪኒየር አቅጣጫችን እንዲያድግ ከማያደርጉ ነገሮች ውስጥ የሚመደበው የቱ ነው የሚለው a existence of political stability, b existence of regional conflicts, ideological and sociological conflicts, rising cost of inputs ይላል። እንግዲህ ሪጂናል ኮንፍሊክቶች፣ አይዲዮሎጂካል ሶሻል ኮንፍሊክቶች፣ ራይዚንግ ኮስት ኦፍ ኢንፑትስ ምናምን እንግዲህ እንትን ያደርጋሉ፣ አፌክት ያደርጋሉ። ሞር ግን ፖለቲካል ስቴቢሊቲ ካለ አፌክት አያደርገውም ማለት ነው። ይሄ ፖዚቲቭ ፋክተር ነው። ሌሎች ግን ስታዩዋቸው ኔጌቲቭ ናቸው። ስለዚህ ይሄ ኢንፑታችንንም ሬይዝ ካደረገ ጥሬ ዕቃችንን የምናስገባው ውድ ከሆነ አፌክት ያደርገናል። ይሄኛው ግን ፖዚቲቭ ነው። ስለዚህ ፖዚቲቭ የሆነውን ቃል ትመርጣላችሁ። ኤግዚስተንስ ኦፍ ፖለቲካል ስቴቢሊቲ
አንዲት ሀገር ሰላም ካለች ኢንተርፕሪኒየር ግሮዞችን አፌክት አይደረግም ያደገ ነው እንጂ የቀነሰ አይሄድም የሚለውን እንድትይዙ ፈልጋለሁ ማለት ነው። ሶስተኛው which one of the following actions by entrepreneur is related to creativity ከክሬቲቪቲ ጋር የሚዛመደው የትኛው ነው ይለናል እዚህ ላይ እንግዲህ ስኪል ነው ዴቨሎፕመንት ኦፍ ኒው ፕሮዳክት እንግዲህ ኒው ፕሮዳክት ማለት ክሬት አደረግን ወይም አሻሻል ነው ማለት ነው። ሁለተኛው ኮፒ ኮምፒቲተር ፕሮዳክት ኦር ሰርቪስስ እንግዲህ የሌላውን ኮምፒቲት ያደረግን ከሌላው ጋር ራሳችን ያነጻጸር ለምሳሌ አንድ ካምፓኒ የሆነ ስክሪፕቶ ቢሰራ እኛ ያንን ስክሪፕቶ ኮፒ አድርገን መስራት ከክሬቲቪቲ ጋር ሪሌት አያደርግም ማለት ነው። ሲ ኤክስፓንሽን ኦፍ ኤግዚስቲንግ ፕሮዳክት ይላል አሁን ያለውን ፕሮዳክት ኤክስፓንድ ማድረግ ይላል ይሄኛው ሞር ኒው ፕሮዳክትን ስናመርት ነው ሞር የሚለው እንጂ ቀራረባል ግን ይሄ ሞር ክሬቲቪቲ ጋር ብዙም ሪሌት አያደርግም ማለት ነው። ዲ ኤክስፓንሽን ኦፍ ብራንችስ ፍሮም ዋን ኤሪያ ቱ ዚ አዘር ኤሪያ ይላል ከአንድ ኤሪያ ወደ ሌላ ኤሪያ ብራንቻችን ማስፋት ክሬቲቪቲ ነው ልንለው አንችልም ማለት ነው። ምክንያቱም አዲስ ፕሮዳክት ክሬት ስናደርግ ነው ሞር ከክሬቲቪቲ ጋር አብሮ ሊሄድ የሚችለው የሚለውን እንድትይዙ ስለዚህ ዴቨሎፕመንት ኦፍ ኒው ፕሮዳክት የሚለው ሞር ይጠጋጋል ብላችሁ እንድትይዙ እፈልጋለሁ ማለት ነው። ሌላው አራተኛው ጥያቄ risk taking is related in the perspective of entrepreneurs ይላል risk taking is referred in the perspective of entrepreneurs ኢንተርፕሪኒየሮች ይታ risk taking ምን ተብሎ ይጠራል የሚለው willingness to pursue ማለት ማሳመን persuade ማድረግ ማለት ነው ማሳመን ኢንፍሉዌንስ ማሳደር ማለት ነው an opportunity knowing that there may be unreasonable risk involved ይላል be willingness to pursue an opportunity knowing that there may be reasonable risk involved ይላል እንግዲህ የሆነ ሪስክ ሊኖር እንደሚችል ማመን የሆነ ሪስክ ሊመጣባቸው እንደሚችል የሆነ ሪስክ ሊኖር እንደሚችል መገመት ማመን ለወደፊት የሆነ ሪስክ ሊመጣ ይችላል ማመን ነው ይሄ ኢንተርፕሪኒየር ጋር የሚለውና ቢ ነው መልሱ የሚሆነው ሞር ይሄ ይቀርባል ማለት ነው። ሲ the willingness to pursue unrealistic opportunity knowing that ስለ ኦፖርቹኒቲ ምናምን አለ እዚህ ላይ በዋናነት መናወራው ሪዝኔብል የሆኑ ሪስኮች ሊኖሩ እንደሚችሉ ነው ሞር ሪዝኔብል ሪስክ የምትለውን ቃል ብቻ ነው የምትይዟት ከሪስክ ቴኪንግ ጋር ስትሄዱ ማለት ነው። willingness to pursue opportunity knowing that there may be without reasonable risk በቃ without reasonable risk የሚለውን በቃ አስወግዱትና reasonable risk ሊኖር እንደሚችል ማመን መሆኑን እንድትይዙ ፈልጋለሁ። አምስተኛው the first step in entrepreneurial creativity process is ምን ተብሎ ይጠራል በመጀመሪያ መምጣት ያለበት ፕሮብሌም መኖሩን መለየት ነው። ሪሰርች ላይም ሲሰሩ ሁሉም ነገር እንተሰጥቶ መጀመሪያ የሚጣናው ፕሮብሌም ነው ከዛ የተለያዩ ኢንፎርሜሽን ጋዘር ያደረገ ምናምን እንሄዳለን እስከ መጨረሻው ስቴፕ እና ፕሮብሌም ሪኮግኒሽን ፕሮብሌምን ሪኮግናይዝ ማድረግ ነው። ኢንተርፕሪኒየር ክሬቲቪቲን ስናስብ ምን አይነት ፕሮብሌም አለ በአካባቢያችን ምን አይነት ስህተት አለ ምን አይነት ክፍተት አለ የሚሉትን ነው ፈርስት እንትን ማለት ያለብን ማየት ያለብን የሚለውን እንድትይዙ ነው የምፈልገው። ሌላ ስድስተኛው the creation of new firms is important because these new firms contribute to economic development through benefits that include or except ይላል እንግዲህ ኒው ፊርሞች ክሬት ሲደረጉ ማለት ነው ጥቅም አላቸው ምክንያቱም ለኢኮኖሚክ ዲቨሎፕመንት ማለት ነው ብዙ ጥቅም አላቸው ነገር ግን ከዚህ ውስጥ ማይመደበው ነው የሚለው ፕሮዳክት ፕሮሰስ ኢኖቬሽን ይሄ ይመደባል ምክንያቱም ፕሮዳክት ፕሮሰስ አድርገው ኢኖቬት ያደርጉልናል ማለት ነው። ኢንክሪዝ ታክስ ሬቪኒውስ ፎር ገቨርንመንት ለገቨርንመንት ታክስ ይሰጣሉ ኢንክሪዚንግ አንኤምፕሎይመንት ሬት ይሄ አይሆንም በጭራሽ ኢምፕሎይመንት ሬትን ነው ሊጨምሩልን የሚችሉት ማለት ነው። የቀጠረ አስተሳሰብን ቀጠረን እየጨመሩልን ይሄዳሉ እንጂ አይቀንሱብንም ማለት ነው። እንዴት ይዙ ፋሲሊቴቲንግ ኮርፖሬት ሶሻል ሪስፖንሲቢሊቲ ይላል ይሄም ትሩ ነው። ስለዚህ ማይሆነው አንኤምፕሎይመንት ሬትን ኢንክሪዝ አያደርጉም ኢምፕሎይመንት ሬትን ነው ኢንክሪዝ ሊያደርጉልን የሚችሉት የሚለውን እንዴት ይዙ ኢምፕሎይመንት ማለት ባይዘው ይቀጠር ነው አንኤምፕሎይመንት ማለት ደግሞ አለመቀጠር ነው ያለመቀጠርን አይጨምሩልንም ቀጠርን ነው ሊጨምሩልን የሚችለው ለዛ ነው። እሺ አይዟችሁ ቤተሰብ ቀርበናል ሰባተኛ ጥያቄ ላይ ደርሰናል። positive external trends or changes that provide unique and distinct possibilities for innovating and creating new value to markets are blank ይላል
እንግዲህ ኤክስተርናል ትሬንዶች ናቸው ሆነው ጊዜ ፖዚቲቭሊ ነው አፌክት የሚያደርጉን ቼንጅ ናቸው ዩኒክ እና ዲስቲንክት ፖሲቢሊቲዎችን ይዘውልን ይመጣሉ ማለት ነው ለማርኬቱ ማለት ነው እነዚህ ምን ተብለው ይጠራሉ ሲምፕሊ በቃ ኦፖርቹኒቲስ ተብለው የሚጠሩት የተለያዩ እድሎች ማለት ነው ሊመጡልን የሚችሉ እድሎች ብለን ነው ምን ይዛቸው የሚለውን እዚህ ላይ እንድትረዱልኝ ይፈልጋለሁ ማለት ነው ስምንተኛው ጥያቄ ላይ ደርሰናል the use of informal networks by entrepreneurs to gather information እንግዲህ ኢንፎርማል ኔትወርክን ፎርማል ሳይሆን ኢንፎርማል ኔትወርክን ኢንተርፕሪኒየሮች ሲጠቀሙ የተለያዩ ኢንፎርሜሽኖችን ጋዘር ለማድረግ ማለት ነው ሲጠቀሙ ምን ተብሎ ይጠራል ይላል A secondary research B entrepreneurial networking C informal parameters D ማርኬቲንግ ይላል ስለዚህ ኢንተርፕሪኒየር ኔትወርኪንግ ይባላል ማለት ነው ይሄን እንዲትይዙ ፈልጋለሁ ማለት ነው እሺ ዘጠነኛው a new volunteers business plan is important because እንግዲህ new ventures business plan is important because ይላል new venture business plan ለምን ይጠቅማል ነው የሚለው a helps to persuade ማለት ቅድም እንደነገርኳችሁ ማሳመን ነው others to commit funding to venture ይላል ፈንድ እንዲያረጉ ሌሎችን ለማሳመን ይጠቅማል B can help demonstrate viability of venture ይላል viability of venture-ን demonstrate ለማድረግ ይጠቅማል guide for business activities by defining objective ብዙ ጥቅም አለው by the way all ነው መልሱ የሚሆነው ማለት ነው እስኪ ስንት ጥያቄ ይቀረናል ወደ 8 አካባቢ ጥያቄዎች ይቀሩናል so simple በጣም ቀላል ነው ቀርበናል ማለት ነው 10ኛው ጥያቄ ላይ ደርሰናል by the way እሺ 10ኛው ጥያቄ ምን ይላል Which one of the following statements best describes the context of entrepreneurship? Entrepreneurshipን በደንብ describe ሊያደርገው የሚችለው ኮንሴፕት የቱ ነው ይላል A Entrepreneurship takes place in large businesses ይላል እንግዲህ በትልቅ ቢዝነሶች ነው takes place የሚያደርገው ይላል ላይሆን ይችላል ጋይስ ላይሆን ይችላል ማለት ትንሾችንም ያጠቃልላል ስለዚህ ቤስት ኤክስፕሌን አያደርገውም ይሄ Entrepreneurship takes place in small businesses ይሄም ላይሆን ይችላል ምክንያቱም ላርጆች ስላሉ ማለት ነው ስለዚህ ሁለቱም ያጣምር መሆን አለበት መልሳችን ማለት ነው C Entrepreneurship takes place in wide variety of contexts አያችሁ በስሞልም በትንሹም በትልቁም ሊሆን እንደሚችል ያሳየናል ማለት ነው ስለዚህ መልሱ C ይሆናል Entrepreneurship does not take place in social enterprises ይሄ ጭራሽ የማይታመን ነገር ነው ሶሻል ኢንተርፕራይዞች ላይ ኢንተርፕሪነርሺፕ ከሌለ እንዴት ነው ኢንተርፕሪነርሺፕ ተብሎ ሊጠራ የሚችለው ስለዚህ አይሆንም ማለት ነው እሺ 11ኛ ላይ ደርሰናል the first and the most important function of entrepreneur to start business ይላል በጣም የመጀመሪያውና በጣም ጠቃሚው ለኢንተርፕሪነር ማን ነው ይላል እንግዲህ መጀመሪያው አይዲያ ጀነሬት ማድረግ ነው ምክንያቱም ማንኛውም ነገር ከሐሳብ ይመነጫል ይብን ራሱ የተለያዩ ባይብሎችን ቁርአኖችን ብታነቡ የሁሉም ነገር ምንጭ ሐሳብ ነው የሚሉት ከሐሳብ ነው ሁሉም ነገር የሚመነጨውና the first important thing ለኢንተርፕሪነር ማን ነው አይዲያ ጀነሬሽን ላይ ነው ትኩረት የሚያደርጉት ማለት ነው ሐሳቦች በጣም ኢንፍሉዌንስ አላቸው ሐሳቦች አክሽናችን ላይ የተለያዩ ነገራችን ላይ ኢንፍሉዌንስ ስላላቸው አይዲያ ጀነሬሽን is the best one ማለት ነው እሺ ጋይስ እንቀጥል 12ኛ ላይ ደርሰናል which one of the following is not true about entrepreneurship ይላል ስለ entrepreneurship ስህተት የሆነው የቱ ነው ይላል A it involves creative and innovative action ይላል creativity innovation ምናምን ከኢንተርፕሪነር ጋር የሚያያዙ ጉዳዮች ስለሆኑ it is true B entrepreneurs take risks in converting the ideas into action and pursuing opportunities ይላል እንግዲህ አይዲያዎችን ወደ አክሽን ለመተግበር ሐሳቦችን ወደ ተግባር ለመግባትና ኦፖርቹኒቲዎችን ፐርሱዌድ ለማድረግ አሳደው ለማግኘትና ለማሳመን ሪስክ ቴክ ያደርጋሉ ካልኩሌትድ የሆነ ሪስክ ማለት ነው ብዙ ጊዜ ካልኩሌትድ የሆነ ሪስክ ነው ቴክ የሚያደርጉት ይሄ እንዴት ይዙ ነው ይሄም ትሩ ነው C entrepreneurship is limited to some class ይላል community gender religion እንግዲህ entrepreneurship የተገደበ ነው በሆነ ነገር ይላል this is not correct guys this is not correct ሌላው
D. It is the process of creating and building something of value from practically nothing ይላል። ይሄም ትሩ ነው ጋይስ። ምንም ከሌለ ነገር የሆነ ነገር ክሬት ማድረግ ማለት ነው ኢንተርፕሪኒየርሺፕ ማለት። በጣም እኔ የሚያስገርመኝ የኢንተርፕሪኒየርሺፕ ትልቁ ዓላማ ይሄ ነው። ምንም ነገር የሌለ መስሎ ኦፖርቹኒቲ ጥሩ እድሎች ምናምን በጣም አዝግ የሆነበት ቦታ ብላችሁ የምታስቡት ላይ ቶፕ የሆኑ አይዲያዎች ክሬት ተደርገው በጣም ያንን አካባቢ የሚቀየር ነገሮች ይሰራሉ ብዙ ጊዜና ይሄ creating something from nothing ይባላል ማለት ነው። እሺ it is creative and innovative response to environment ይላል። ያው ለኢንቫይሮንመንቱ ክሬቲቭ እና ኢኖቬቲቭ ሪስፖንስን ይሰጣሉ ነው። ይሄም ትሩ ነው። ስለዚህ ሲ ነው ማይሆነው ማለት ነው። ሊሚትድ የሆነ ነገር አይደለም ለአንድ ክላስ ብቻ። this is the best answer። እሺ 13ኛው ላይ ደርሰናል። an entrepreneur is one who ይላል። ኢንተርፕሪኒየር ልንለው የምንችለው ማን ነው? A has ability to gather necessary resources to take comparative advantage ይላል። comparative advantage ምን ለማድረግ comparative advantage ማለት እኛ ለምሳሌ ጫማ ቢኖረን በርካሽ ምናመርተው ማለት ነው። ሌሎች ሰዎች ደግሞ ልብስ ቢኖራቸው እነሱም በርካሽ የሚያመርቱት እኛ ጫማ ብቻ ነው ማምረት የምንችለው፣ እነሱ ደግሞ ልብስ ብቻ ነው። ስለዚህ ኤክስቼንጅ እንደራረጋለን ማለት ነው። ጫማ እናምርት ልብስ እናምርት ብንልኛ ለምሳሌ ጥሬ ዕቃ ላይ ይገኝ ይችላል። ስለዚህ ከሌላ ሀገራት በርካሽ እናስገባለን፣ የኛውን ደግሞ እንሸጥላቸዋለን ማለት ነው። this comparative advantage ማለት ይሄ ነው። ስለዚህ ይሄ ትሩ ነው ማለት ነው። it is willing to attempt to implement a business concept and then give up if does not meet immediate expectation እንግዲህ ወዲያውኑ የምንፈልገው ነገር ካልተሳካ ጊቭ አፕ ማድረግ ነው። ይሄ ሲጀመር ማይታሰብ ነገር ነው። ወዲያውኑ ማቆም። አሁን ለምሳሌ 1 ሚሊዮን ብር በዚህ 5 አመት ውስጥ አገኛለሁ ብለን ካሰብን ያ ሚሊዮን ብር ጭራሽ አንድያውን ማይታሰብ ነገር ከሆነብን ቶሎ ብለን ጊቭ አፕ ማድረግ፣ በወሩ በሁለት ወሩ ገና ስናስበው ማይመጣ ሲመስለን ጊቭ አፕ ማድረግ ይሄ አይገባም ማለት ነው። C understands the process of developing an idea and does not need to understand what it means to bring the idea to viable business concept ይላል። አይዲያውን መረዳት ነገር ግን ወደ ቢዝነስ ኮንሴፕቱ ጥሩ ነው ዲፕ አለመግባት አይነት ነገር ነው የሚለው። ይሄም ብዙም እንትን ያለ አይደለም፣ ግልጽ አይደለም እንትኑ ማለት ነው። እና ሞር ክሊር የሆነው ኮንሴፕት ይሄኛው ነው ማለት ነው። ስለዚህ ኤ ብላችሁ ትወስዳላችሁ ማለት ነው። ዲ ማለት 14ኛ an innovative process ይላል። an innovative process the provision of values to customers, reward employees and satisfy the stakeholders are realized on ይላል። A analytical planning, resource organization, implementation, commercial application ይላል። እንግዲህ እዚህ ላይ ነው መጽሐፉ ላይ ያለ ባይዘው ይሄ መጽሐፉ ላይ ወይ ሞጁሉ ላይ ታገኙታላችሁ። ኢኖቬቲቭ ፕሮሰስ በኢኖቬቲቭ ፕሮሰስ ውስጥ ቫልዩ ለከስተመር ቫልዩ ወይ ዋጋን ፕሮቫይድ ማድረግ፣ ሪዋርዶችን ሽልማቶችን ምናምን መስጠት ኮመርሻል አፕሊኬሽን ተብሎ እንደሚጠራ እዛ ላይ አለ። እሺ 15ኛ an entrepreneur does not simply impose his or her idea into others ይላል። እንግዲህ የሱን አይዲያ ኢምፖዝ አያረግም፣ ሌላው ላይ ተጽዕኖ ያሳድርም። he tries to get important thoughts from others ያችሁት ከሌሎች ጥሩ ታውቶችን ጥሩ አይዲያዎችን ጥሩ ሐሳቦችን ያመጣል ማለት ነው። ይሄ ምንድነው ኢንተርፕሪኒየሩ ምን መሆኑን ነው የሚያሳየው? ኢኖቬተር መሆኑን ነው የሚያሳየው ማለት ነው። ኢኖቬተር መሆኑን ነው የሚያሳየው የሚለው ማለትም ኢኖቬተር ሳይሆን ከሌሎች አይዲያ ያመጣል ያልነው ሊስቲኒንግ ቱ አዘርስ ነው። ኢኖቬተርማ አዲስ ነገሮችን ክሬት ለማድረግ ይጓጓል፣ ይሰራል፣ ወጥሮ ይሰራል ምናምን ነው። ሊስቲኒንግ ቱ አዘርስ ነው የሚሆነው ይሄ ማለት ነው። ሊስቲኒንግ ቱ አዘርስ ነው የሚሆነው ምክንያቱም ሌሎችን ብቻውን የራሱን አይዲያ ሳይሆን የሚያዳምጠው የሌሎችን የሚያዳምጣል ነው የሚለው እዚህ ላይ እኮ he is getting tries to get he or she tries to get important thoughts from others ይላል። ስለዚህ listening to others ዲ ይሆናል ማለት ነው። እሺ 3 ጥያቄዎች ይቀሩናል። 16ኛው among the following አለ ከሚከተሉት ውስጥ which one may not be applicable for entrepreneur in turning business idea into reality ይላል። እንግዲህ ቢዝነስ አይዲያን
ወደ ሪያሊቲ መቀየር ምን ተብሎ ይጠራል የሚለው which one ማለትም ይሄን ቢዝነስ አይዲያን ወደ ሪያሊቲ ለመቀየር ማይጠቅመው ነው የሚለው ማርኬቲንግ ኖሌጅ የማርኬቲንግ ዕውቀት ይጠቅማል አይዲያን ወደ ክሬቲቪቲ ለመቀየር ማለት ነው ፕላኒንግ ኖሌጅ ይጠቅማል ፋይናንሻል ኖሌጅ ሊደርሺፕ ኖሌጅ ማይጠቅም ነገር የለም ከነዚህ ውስጥ ስለዚህ መልሱ አልተሰጠም ከአማራጮች ውስጥ ማለት ነው እሺ 17ኛ for an entrepreneur starting a new venture ይላል show the following can be objective of business plan የቢዝነስ ፕላን ኦብጀክቲቭ ምንድነው ሚለውን እስኪ እንይ የቢዝነስ ፕላን ኦብጀክቲቭ ምንድነው ሰርቪስ as tool for raise financial capital ካፒታላችን እንዲያድግ በጣም ወሳኝ ሚና ይጫወታል ይላል ይሄ በጣም ትክክል ነው b identifies the factors that will most likely determine success ይላል እንግዲህ ፋክተሮችን የተለያዩ ፋክተሮችን ሳክሰሳችንን ዲተርማይን ሊያደርጉ የሚችሉ ፋክተሮችን ምን ያደርጋል ማለት ነው ምን ያደርጋል አይዴንቲፋይ ያደርጋል ይሄም ትክክል ነው ፕሬዘንትስ አፕሮች ኦፍ ኢንተርፕሬኒያል ፕላንስ ይሄም ትክክል ነው አይዴንቲፋይ ኔቸር ኤንድ ኮንቴክስት ኦፍ ቢዝነስ ኦፖርቹኒቲዎችን አይዴንቲፋይ ያደርጋል ይሄም ትክክል ነው ስለዚህ መልሱ ሁሉም ይሆናል ማለት ነው 18ኛው እና የመጨረሻው ጥያቄያችን ብለን ጊዜ ታይፕ ኦፍ ጀነሬቲንግ ቴክኒክ ዳይሬክትሊ ከሞጁሉ ላይ ነው ያመጡት a type of idea generating technique in which people from different sections customers dealers and others are invited and in informal way asked to discuss on particular matter attribute listening force relationship problem inventory analysis ይላል ማለት ነው ስለዚህ መልሱ brainstorming ነው የሚሆነው ማለት ነው different sections of customers dealers and others are invited in informal way asked to discuss particular matter informal way ሲጠየቁ ይሄ ምን ተብሎ ይጠራል brainstorming ተብሎ ይጠራል ማለት ነው list at least 6 roles of entrepreneurship for national economic development ይሄ ያው መጽሐፉ ላይ አለ ለምሳሌ improvement per capital income of wealth generation ያደርጋሉ regional development balance ያደርጋሉ economic independence generation of employment opportunity inspire others ምናምን እና አሁን እዚህ ላይ ልላችሁ የምፈልገው ነገር ይቺ እንደማነቃቂያ ናት just በጣም ትንሽዬ ነገር እንደሆነች አስቧት ሌሎች ጥያቄዎችንም ሰራላችሁ እየተስፋ አረጋለሁ ነገር ግን በየጊዜው ቪዲዮ ሰራለሁ ጥያቄዎችን ሰራለሁ ሞጁሎችን ፓወርፖይንቶችን እየሰራው ስለሆነ ቴሌግራም ቻናሌ ላይ ብትቀላቀሉና ጥያቄ ብትጠይቁኝ ሁሉም ቪዲዮስ ስለሰራው እዛ ላይ ታገኛላችሁ ማለት ነው ሌላ ደግሞ ዳይሬክትሊ እንትን ማንበቢያ ፒዲኤፍ ስታነቡ በስልካችሁ በጣም በቀላሉ ዳይሬክትሊ ወደ ጉግል ሰርች እንድታደርጉ የምትፈልጉ ኮንሴፕት ሲኖር ወይም ወደ አማርኛ ወደ ኦሮሞኛ በቀላሉ ለመፍታት የሚያገለግል አፕሊኬሽን አግኝቻለሁ ማለት ነው እሱን ኮሜንት ሴክሽን የመጀመሪያው ኮሜንት ሴክሽን ላይ ቴሌግራም ቻናሌን እና ያንን አፕሊኬሽን ስለዛ አፕሊኬሽን የሰራሁት ቪዲዮ አለ ያን ቪዲዮ አስቀምጥላችኋለሁ ማለት ነው ሁለቱንም ማየት አትርሱ ኮሜንት ላይ ማለት ነው ከዚህ ቪዲዮ ኮሜንት ላይ ማለት ነው ከዛ ቴሌግራም ቻናሉን ሪዳይሬክት ያደርጋችኋል ይመራችኋል ከዛ ቻናል ተቀላቅላችሁ ጥያቄ መጠይቁኝ ነው የሚሆነው በአሁኑ ሰዓት አበብ ወደ 5000 በላይ ሜምበሮች አሉ እዛ ማለት ነው የፍሬሽማን ተማሪዎች ማለት ነው እነዛ ፍሬሽማን ተማሪዎች አክቲቭ ናቸው ጥያቄ ይጠይቃሉ በየቀኑ ምላሽ ያገኛሉ ሞጁሎችን ፓወርፖይንቶችን ይላክላቸዋል ቪዲዮዎች ይላክላቸዋል እና ፍሪሊ አብዛኞቹ ተማሪዎች እና A+ እያመጡ ነው የሚያልፉት ማለት ነው I hope ይሄን ኦፖርቹኒቲ ተጠቀማላችሁ እየተስፋ አረጋለሁ ለቻናሉ አዲስ የሆናችሁ ሰዎች እዩትና ሰብስክራይብ የሚለው እንትን ኦን ሳይሆን ከሆነ ሰብስክራይብ አድርጉት ላይክ ምትለውን በተንም ተጫኑ ማለት ነው ያው አበዛውባችሁ እስካሁን ስለተከታተላችሁኝ አመሰግንኩ በነገው ዕለት በሌላ ቪዲዮ እስከንገናኝ ሰናይ ጊዜን ተመኘው ባይ ባይ